ናችሁ? ሰላም ናችሁ? ዛሬ ፈላፍል እሰራለሁ። ላሳያችሁ። ሽምብራ ድቤ ዘፍዝፌው ነው። ሽምብራ ድቤውን ዘፍዝፌዋለሁ። ዘፍዝፌ አሳድሬው ነው። እንግዲህ ጣምያ የሚባላል ፈላፍል የሚባላል እና ሽንኩርት አዘጋጅቻለሁ። ነጭ ሽንኩርት እና ትንሽዬ ሽንኩርት፣ የባሮ ቅጠሉን፣ ቃሪያ እና የድንብላል ቅጠል ማለት ነው። የድንብላል ቅጠል፣ ቃሪያ፣ ነጭ ሽንኩርት፣ የባሮ ሽንኩርት ቅጠሉን፣ ትንሽዬ ቃሪያ፣ ከሙን ፓውደር፣ ግድ ፓውደር ያስፈልጋል። ካለ ፓውደር አይሆንም እና እዚህ ጋር መፍጫ አድርግቻለሁ። እነዚህ አትክልቶቹን መጀመሪያ እንፈጫቸዋለን ማለት ነው። እነዚህ ከፈጨን በኋላ ከዛም ትንሽ አድርገን ደግሞ ሽንብራችንን እየጨመርን እንፈጫለን። ከፈጨን በደንብ ከደቀቀልን በኋላ የምንፈልገውን ቅመም እንጨምራለን። ከሙንም ግዴታ ስለሆነ ነው፣ ያው ጋር ስላለው ከሙንም ያላችሁን ቤት ያለውን ቅመም ፓውደር ግዴታ ነው። አድርገን እሽት አድርገን ትንሽ እናቆየዋለን። ከዛ እንጠብሰዋለን እላችኋለሁ። መጨረሻውን አሳያችኋለሁ። ተከታተሉኝ። ደህና ሆኖ ለፈላፍል ሰርተናል። ሞክሩት። ወላሂ በጣም ነው የሚጣፍጠው። ውስጡ ፍርክሽ ነው የሚለው። ሞክሩትኝ። ላፍሉም ለአንዳንድ ነገር ይጠቅማችሁ።